ይስጥልኝ። የሰውነት እንቅስቃሴ መስራት እስከ ሞት የሚደርስ ጉዳት እንዳለው ያውቃሉ? የጉዳት አይነቶችን፣ የጉዳቶቹ ምክንያቶች፣ ከሰውነት እንቅስቃሴ ጋር ተያይዘው የሚመጡ ጉዳቶችን ለመከላከል የሚደረጉ ጥንቃቄዎችን ለመረዳት ይህንን ቻናል ፎሎ በማድረግ ይከታተሉ። ዶክተር ጌቱ ተፈሪ የጤናና የአካል ብቃት መምህርና አማካሪ። ከሰውነት እንቅስቃሴ ጋር ተያይዘው የሚመጡ ጉዳቶችን በሁለት ይከፈላሉ። አንደኛ ከጡንቻ ከአጥንት እና ከመገጣጠሚያ ጋር የተያያዙ ጉዳቶች፣ ሁለተኛ ድንገተኛ ከልብ ጋር የተያያዘ ሞት። ከጡንቻ ከአጥንት መገጣጠሚያ ጋር የተያያዙ ጉዳቶችን የሚያስከትሉ ምክንያቶች አንደኛ የሰውነት እንቅስቃሴ ጫና ተመጣጣኝ አለመሆን፣ ሁለተኛ በቂ የሰውነት ማሟሟቂያ አለመስራት፣ ሶስተኛ የምንመርጠው የእንቅስቃሴ አይነት፣ አራተኛ ቀደም የነበረ ጉዳት፣ አምስተኛ በተፈጥሮ በበሽታ ወይም በአደጋ ምክንያት የተዛባ የሰውነት አቋም መኖር። ከጡንቻ ከአጥንትና መገጣጠሚያ ጋር የተያያዙ ጉዳቶችን ለመከላከል የሚደረጉ መፍትሄዎች አንደኛ ከዋናው እንቅስቃሴ በፊት የሰውነት ማሟሟቂያና ማሳሰቢያ እንቅስቃሴ በበቂ ሁኔታ ማድረግ፣ ሁለተኛ ቀስ በቀስ የእንቅስቃሴ ጫናን መጨመር፣ ሶስተኛ ምቹ የስፖርት ልብስ መልበስ፣ አራተኛ የመረጥነውን እንቅስቃሴ በትክክል መስራት፣ አምስተኛ የእንቅስቃሴና የደህንነት መርሆችን በጥንቃቄ መከተል። በሰውነት እንቅስቃሴ ጊዜ ድንገተኛ ከልብ ጋር የተያያዘ ሞት የሚያስከትሉ ምክንያቶች አንደኛ ከፍተኛ የደም ግፊት መኖር፣ የደም ቧንቧ በሽታ፣ ስትሮክ ያለባቸው ሰዎች። ሌላው በከፍተኛ የሰውነት እንቅስቃሴ ጫና መስራት። ሶስተኛው ቅድመ የጤና ምርመራ አለማድረግ። መከላከያ መፍትሄዎች በመካከለኛና ዝቅተኛ የሰውነት እንቅስቃሴ ጫና መስራት፣ ቅድመ የጤና ምርመራ ማድረግ ናቸው።